ያማረ የተስተካከለ ተክለ ሰውነት እንዲኖራችሁ ከፈለጋችሁ የዛሬውን ምክሬን ተግባራዊ ማድረግ ትችላላችሁ። በተለይ ሴት እህቶቼ ይሄ ዳሌ አካባቢያችሁን ቅርጹን ማሳመር ከፈለጋችሁ የወገባችሁንም ቅርጽ ሼፕ ማስያዝ ከፈለጋችሁ ከኋላ የምታዩት ጌሾ ነው። የጌሾ ፍሬ በርጥቡ ማለት ነው። ጌሾ ሲያፈራ እንደዚህ ቀይ ነው የሚያፈራው። እቺን ፍሬውን በቀን 5 ፍሬ ብትጡ ሴቶች በተለይ ይሄ ዳሌያችሁ አካባቢ ቅርጹ ያማረ ይሆንላችኋል። ጌሾ በባህሪው አንቲ ፈንጋል ነው። ፈንገሶችን በማስወገድ ረገድ ደግሞ ሁነኛ መድኃኒት ነው። እጅ ላይ ለሚወጣ ይሄ ደርመቲክ ለምንላቸው እጅ ላይ ለሚወጣ ቁስለት፣ ቆዳ ላይ ለሚወጣ ቁስለት በተለምዶ እከክ ለምንለው ማለት ነው። እሱን ቀንበጡን ተሰበስቡና ወቅጣችሁ ወዲያ ብትቀቡት ወዲያውኑ አፋጣኝ ምላሽ ይሰጣል። እንዲሁም ደግሞ የምግብ ሰብሎችን የሚያጠቃ ፈንገስን ለማስወገድም ይረዳል። ጌሾን ተግባራዊ ብታረጉት ከመጠጥነት አልፎ ማለት ነው። እንግዲህ ይሄን እኛ የምንጠቀመው በቤት ውስጥ በሚዘጋጁ መጠጥ ላይ ተግባራዊ ይደረጋል። ይሄ የእናቴ የድካም ውጤት ነው። እስከዛሬ አባቴ እያልኩ አይደል ማሳያችሁ። ይሄ የምትመለከቱት በቤት ውስጥ ለሚዘጋጁ መጠጦች ታስቡ እዚህ ጓሮ ውስጥ የተተከለ ተክል ነው። የአባቴ ደግሞ የስራ ውጤት እዛ ታች እያያችሁ ነው። ሰብሎ የተሰብስበው ተወቅተው ገለባውን ያው ሪፍሬሽ ላድርግ ብዬ ወደ ገጠር ወጥቼ ነው ሰሞኑን አዲስ አበባ ድሬ እንደዚህ በየቦታዎች ዞር ስር ስለነበረ አምሮዬ ውጥር ስላለ ሪፍሬሽ ላድርግ ብዬ እጄ ነው ሀገሬ ማማሩ እንደተለመደው። እኔ የገበሬው ልጅ ዮሐንስ ሽፈራው ነኝ። ሴቶች ግን ተግባራዊ አድርጓት ለተክለ ሰውነታችሁ ስትሉ ሰላም።